ልጆችዬ የጥርስ ሳሙና እንዴት እንደሚመረት ታውቃላችሁ? አሰላሙ አለይኩም ያሱና ልጆች፣ ሳይንሳዊ ቅኝታችን አሁን ጀምሯል። በየዓመቱ በቢሊዮን የሚቆጠሩ የጥርስ ሳሙናዎች በዓለም ዙሪያ ይመረታሉ። የጥርስ ሳሙና ጥርሶችን ያጸዳል፣ አፋችን መጥፎ ጠረን እንዳይኖረው ያደርጋል። ልጆች የጥርስ ሳሙና ከድንጋይ እንደሚሰራ ታውቃላችሁ? ይሄውም ትንሽ ድንጋይ ሳይሆን በጣም ብዙ ድንጋይ ያስፈልገዋል ለመስራት። ዛሬ ከድንጋይ ደስ የሚል ቃና ያለው የጥርስ ሳሙና እንዴት ይሰራል የሚለውን ላስቃኛችሁ። የጥርስ ሳሙና ለማምረት መጀመሪያ አሸዋና የተፈጨ ድንጋይ በመቀላቀል ይጀመራል። የጥርስ ሳሙና ፋብሪካዎች በጣም ትልቅ ናቸው። የተለያዩ ንጥረ ነገሮችን በታንከር ባለው ገልባጭ መኪናዎች ወደ ፋብሪካው ያመጣሉ። ከነዚህም ንጥረ ነገሮች መካከል ሶዲየም ፍሎራይድ እና ካልሲየም ባይካርቦኔት ይገኙበታል። በተጨማሪም ኮልጌቱ ጥሩ ጣዕም እንዲኖረው ፍሌቨሮችንም ይጨምሩበታል። አሁን የጠቀስኳቸውና ሌሎች ብዙ ንጥረ ነገሮች ይመዘኑና ወደ ሚክሰር ይገባሉ። ሚክሰር ውስጥም በውሃ ይዋሃዳሉ። ከተዋሃደ በኋላም በጣም ወፍራም የሆነ ሊጥ የሚመስል ነገር ይሆናል። ከዛም ውህዱን በሲሊንደር ውስጥ በማድረግ ያበስሉታል። በመቀጠልም ውህዱ ይከፋፈልና የተለያየ ቀለም ያስገቡበታል። ከዛም የተለያዩ ቀለም ያላቸው የጥርስ ሳሙናዎች ሳይቀላቀሉ አንድ ኮንቴነር ውስጥ ያስገቧቸዋል። በመቀጠልም በትናንሽ ዕቃ እያስገቡ ያሽጉታል። ለዛሬ ያዘጋጀሁላችሁ ፕሮግራም ይህን ይመስል ነበር። በቀጣይ ስለምን ማወቅ እንደምትፈልጉ በቴሌግራም ገጻችን ቴክስት አድርጉልኝ። እኛም መረጃዎችን አሰባስበን ወደ እናንተ እናደርሳለን። ቻው ቻው ያሱና ልጆች።